ሰላም እግዚአብሔር ቤተሰቦች በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ኢያሱ ነኝ። ዛሬ መልእክቴን ከመጀመሪያ በፊት ኢያሱ ሲሳይ የሚል የዩቲዩብ አካውንት የዩቲዩብ ቻናል አለ። ቻናሉን ላይክ፣ ሰብስክራይብ፣ ሼር በማድረግ የመልእክቶቼን በዛ ላይ ማግኘት ትችላላችሁ። ኢያሱ ሲሳይ ኢያሱ ሲሳይ የሚል የዩቲዩብ ቻናል አለ እና ዛሬ ወደ መልእክቴ ከመግባቴ በፊት እግዚአብሔር እንዲያስተምረን፣ እግዚአብሔር እንዲረዳን፣ ቃሉን እንዲያበራልን አብረን እንጸልይ። እግዚአብሔር ሆይ ስለዚህ ሰዓት እናመሰግንሃለን። መንፈስ ቅዱስ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ይሄን መልእክት የሚሰሙ እህት ወንድሞቼ ሁሉ የልቦናቸው አይኖች እንዲበሩ አንተ እግዚአብሔር አምላክ ሆይ ብርሃንን እንድትሰጣቸው ጸልያለሁ። አስተማሪያችን የሆንከው መንፈስ ቅዱስ ከኛ ጋር ስላለ ስምህ ይባረክ በጌታ በኢየሱስ ስም አሜን። ዛሬ በውስጤ ላይ እግዚአብሔር ለእናንተ እንዳስተላልፍ ሼር እንዳረጋችሁ በልቤ ላይ ያስቀመጠው ቃል በማቴዎስ ወንጌል ምዕራፍ 26 ላይ ያለውን ቃል ነው። ምዕራፍ 26 ቁጥር 6 ላይ እንደዚህ የሚል ቃል አለ። ኢየሱስም ይላል በቢታንያ በለምጻሙ በስምዖን ቤት ሳለ አንዲት ሴት ዋጋው እጅግ የበዛ ሽቶ የሞላው የአልባስጥሮስ ብልቃጥ ይዛ ወደ እርሱ ቀረበች። በማዕድም ተቀምጦ ሳለ በራሱ ላይ አፈሰሰችው ይላል። ዛሬ ሞር ፎከስ አድርጌ ላወራ የፈለግኩትኝ ስለ ማርያም ሳይሆን ይሄ ታሪክ ብዙ ጊዜ እናየዋለን። በሉቃስ ወንጌል ምዕራፍ 7 ላይም በደንብ አብራርቶ ያወራዋል እና ዛሬ ስለ እሷ ሳይሆን ስለ ለምጻሙ ስምዖን ነው። ኢየሱስም በቢታንያ በለምጻሙ ይሄንን ስክሪፕቸር የመረጥኩበት ምንድን ነው? ሉቃስ ወንጌል ላይ ስምዖን ብቻ ነው የሚለው። ማቴዎስ ወንጌል ላይ ግን ለምጻሙ ስምዖን ቤት ኢየሱስ ተቀምጦ እንዳለ ይነግረናል። እና በሉቃስ ወንጌል ላይ ሄደን ስናጠናው የእግዚአብሔር ቃል የሚነግረን አንድ ነገር አለ። በዛ ስፍራ ላይ ያቺ ሴት ዋጋው ውድ የሆነ የአልባስጥሮስ ሽቶ ያለበት ቢልቃጥን ይዛ መታ ሰብራ በእሱ ላይ አፍስሳው ስታለቅስ እንደነበረ፣ በጸጉሯ እግሮቹን ስታብስ እንደነበረ፣ በእንባዋ እና እግሮቹን እየሳመች እና የዛን ሰዓት ላይ ሉቃስ ወንጌል ላይ የሚለው አንድ ነገር አለ። ይህ ሰው ነብይ ቢሆን ኖሮ ይቺ ሴት ማን እንደሆነች ያውቅ ነበር እያለ በልቡ ያጉረመርም ነበር። ኢማጂን መጽሐፍ ቅዱሳችን ላይ በማቴዎስ ወንጌል ምዕራፍ 26 መጀመሪያ እንዳነበብነው ምን ይላል? በለምጻሙ በስምዖን ቤት ሳለ እና ዛሬ ላውራችሁ የፈለኩትበት ርዕስ ምንድን ነው? ኢየሱስን ማስተናገድ፣ ኢየሱስን ሆስት ማድረግ፣ ኢየሱስን ማስተናገድ የሚል ነው እና እዚህ ቦታ ላይ አንድ የበራልኝ ቃል ምንድን ነው? የሆነ ቦታ ላይ ይሄንን ቃል እየተነበበ ነው። ማቴዎስ ወንጌል ላይ ያለው ቃል በለምጻሙ በስምዖን ቤት እየተባለ እየተወራ ስለ ማርያም ሊወራ ነው። ያ ስክሪፕቸር እየተነበበ በነበረበት ታይም ላይ ግን መንፈስ ቅዱስ በዚህ ቃል ላይ ስቲክ እንዳደርግ አደረገኝ እና ራሴ ለብቻዬ ሆኜ አጠናው ጀመረ እና በጣም ሰርፕራይዝ ሆንኩኝ። የሚገርማችሁ ያ ፈሪሳዊ ሰው ነው ያው ለምጻሙ ስምዖን በማቴዎስ ወንጌል ላይ በሉቃስ ወንጌል ላይ እንደምናየው እና ያ ሰው ሀብታም ነበረ። ስለዚህ ኢየሱስን አንድ ምሽት ላይ ኦልሞስት ኢየሱስ ወደ ስቅለት እየሄደ በነበረባቸው ጊዜያት በተቃረቡ ጊዜያት ነበርና አንድ ምሽት ላይ ጋበዘው፣ ራት ሊጋብዘው እሱና ደቀ መዛሙርቱ በሆኑ ጠራቸውና በቤቱ ላይ በገቡ ጊዜ ላይ አንድ ነገር ሆነ። ይቺ ሴት መጣችና በኢየሱስ እግር ስር ያን ብልቃጥ ሰብራ ሽቶውን አፈሰሰች በእግሩ ላይ እና አንድ ነገር ተረዳው። ይሄ ኢየሱስን የጋበዘው ሰውዬ ለምጻም ነው። የሚገርማችሁ ኢየሱስ ለምጻሞችን አንጽቷል። ኢየሱስ ድውያኖችን አናግሯል፣ እንዲናገሩ፣ አንካሶች እንዲዘሉ፣ ደንቆሮች እንዲሰሙ አድርጓል እና ሙታን እንዲነሱ አድርጓል። እና የሚገርማችሁ ግን የኢየሱስ እዚህ ሰው ቤቱ ድረስ መገኘቱ ግን ለምጹን እንዲፈውስለት አላደረገው። አይታችሁ እንደሆነ በቃ መምህሩን እኮ አታድክመው ልጅቷ ሞታለች የተባለበት ቦታ ላይ የሆነ ደግሞ አንድ 100 አለቃ እና እመን ብቻ ትፍራ ብሎ የሞተችዋል ልጅ ኢየሱስ ያስነሳ አይተናል። አንድ ቦታ ደግሞ ቃል ብቻ ተናገር፣ ቃሉ በተናገረ ሰዓት ላይ ኢየሱስ ቦታው ላይ ሳይገኝ የታመመው ባሪያ ስፍራው ላይ ሳይገኝ ኢየሱስ በተናገረው ቃል ሰዎች ሲፈወሱ አይተናል በተለያዩ ቦታዎች ላይ። እዚህ ቦታ ላይ ግን የምንመለከተው ኢየሱስ እቤቱ ድረስ ገብቶ ኢየሱስ የለምጻሙ ስምዖን ቤት ድረስ ገብቶ ቁጭ ብሎ እራት በልቶ ለምጻሙ ስምዖን ለምጻም እንደሆነ ቀጥሏል።
ይቺ ብልጥ የሆነች ሴት ግን መንፈሷ የበራ ልቦና አይኖቿ የበራ ሴት ግን መጣችና ኢየሱስ ሲናገር ኃጢአትሽ ተሰርዮልሻል አላት። እንደውም ሉቃስ ወንጌል ላይ ሲናገር እንደዛ በልቡ ሲያጉረመርም ሰማውና ኢየሱስ እንደዚህ አለ፣ ስምዖን ሆይ አንድ ጥያቄ ልጠይቅህ አለው። እኔ ቤት ድረስ ገብቻለሁ፣ አንተ አልሳምከኝም፣ ሰላም አላልከኝም። ቤትህን ስገባ አቅፍ ሰላም አላልከኝ። እሷ ግን እስካሁን ድረስ እግሬን ከመሳም አላቆመችም። አንተ ዘይት ራሴን አልቀባኸኝም፣ እሷ ግን ሽቶ እግሬ ላይ ደፍታ እንትን እያለች ነው። አንተ ለእግሬ ውሃ አላቀረብክም፣ እሷ ሽቶና እስካሁን ድረስ አለማቋረጥ እግሬን ትስማለች። ስለዚህ ብዙ የሰራችሁ በደሏ ብዙ የነበረባት ኃጢአቷ ተሰርዮላታል። ስምዖን እንደዛ ሆኖ የስምዖን ቤት ላይ ግን የሌላ ሰው ታሪክ ተቀይሮ ወጣ እና ዛሬም በዚህ ህይወታችን ላይ ዛሬም በከረንትሊ በህይወታችን ላይ በብዙ ሰዎች ህይወት ላይ ስመለከት ልክ እንደዛ ነው። አሁን ኢየሱስ በእኛ ህይወት ኖሮ ህይወታችን ግን ኢየሱስ እንዳለበት አይደለም። ኢየሱስ ያለበት ህይወት ኢየሱስ የገባበት መንደር ሁሉ በመጽሐፍ ቅዱሳችን እንደምንመለከተው ኢየሱስ በረገጠባቸው ስፍራዎች ሁሉ ነገሮች ኖርማል ሆኖ አይቀጥሉም ነበር። ነገሮች እንደነበሩ ቀጥለው አያውቁም። ኢየሱስ በገባ ሰዓት ላይ ከተማ ይለወጥ ነበረ። ኢየሱስ በገባ ሰዓት ላይ ቤተሰብ ታሪክ ይቀየር ነበረ። የነ አልዓዛር ቤት ታሪክ፣ የነ ማርያም ህይወት፣ የነ ማርታ ህይወት ተቀይሯል። የተለያዩ ሰዎች፣ የተለያዩ መንደሮች፣ የተለያዩ ከተሞችን ህይወት ኢየሱስ በመገኘቱ ቀይሯል። ዛሬ ግን የእግዚአብሔር ቃል ዮሐንስ ወንጌል ምዕራፍ 1 ላይ እንደሚናገረው በህይወታችን ላይ ሆኗል። ብዙዎቻችን ተቀብለነው፣ ነገር ግን በህይወታችን ላይ ኢየሱስ እንዳይሰራ ህይወታችንን ከሱ ከልክለነዋል፣ አግደነዋል። ለዛን ዮሐንስ ወንጌል ምዕራፍ 1 ላይ ሲናገር እንደዚህ ይላል፣ የእርሱ ወደ ሆኑት መጣ፣ የገዛ ወገኖቹም አልተቀበሉትም ይላል። ተመለከታችሁ? ይሄ ከብሉይ ኪዳን ጀምሮ እግዚአብሔር ወደሱ ወደ ሆኑት ህዝብ ይመጣ ነበር። ነገር ግን ነቢያቶቹን ያሳድዱ ነበር፣ ነቢያቶቹን ይወግሩ ይገድሉ ነበረ። የነሱ የገዛ ወገኖቹ አይቀበሉትም ነበረ። የገዛ ወገኖቹ አልተቀበሉትም፣ ስፍራን አልሰጡትም ነበረ፣ ለእግዚአብሔር ቦታን አልሰጡም ነበረ። ከአብርሃም ጀምሮ የነበረውን ታሪክ ስንመለከት የምናየው አንድ ነገር ነው። እግዚአብሔር እናንተ ህዝቤ ርስቴ ናችሁ ብሎ ከመረጣቸው በኋላ ብዙ ሰዎች በልባቸው ወደ ግብጽ ተመለሱ ይላል። እስራኤላውያን በልባቸው ወደ ግብጽ ተመለሱ ይላል። ከእስራኤላውያን በምድረ በዳ ከቀሩት ህዝብ በኋላ አዲሱም ጀነሬሽን ኢያሱ መራው። ከዛ መሳፍንት፣ ከዛ በኋላ እነ ሳሙኤል፣ ከዛ በኋላ የተለያዩ ነቢያት በኩል እግዚአብሔር ይመጣና ይናገራቸው ነበር። ነገር ግን የገዛ ወገኖቹ አልተቀበሉትም ነበር። እግዚአብሔር ግን እንደዛ ብሎ ብቻ አላስቀመጠም። ለተቀበሉት ግን በስሙም ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ተመለከታችሁ? አሁን በዚህ ህይወታችን ላይ እንድናወራ ስትረስ እንድትሰጡት የምፈልገው አንድ ነገር ነው። ኢየሱስ በአንተ ቤት ውስጥ አለ። ኢየሱስ በአንቺ ቤት ውስጥ በመንፈስ ቅዱስ አማካኝነት አለ፣ ይኖራል። እዛ ነው እንግዲህ ከክርስቶስ ጋር ከተነሳችሁ ይላል ቆላሲያስ ላይ፣ ክርስቶስ በእግዚአብሔር ቀኝ ተቀምጦበት ባለው በላይ ያለውን እሹ እንጂ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋል፣ ህይወታችሁም በክርስቶስ በእግዚአብሔር ውስጥ ተሰውሯል ይላል። ተመለከታችሁ? የእግዚአብሔር ቤተሰቦች፣ ታዲያ በህይወታችን ላይ በመንፈስ ቅዱስ አማካኝነት ኢየሱስ ካለ ለምንድን ነው ኢየሱስ እንዳለው ሰው አይነት የህይወት ምልልስ የሌለን? ቅድም እንዳልኳችሁ ነው። ስምዖን ቤት ኢየሱስ ገብቶ ስምዖን ከነለምጹ ቀጥሏል። ስምዖን ቤት ኢየሱስ እየተመላለሰ፣ ስምዖን ቤት ኢየሱስ በልቶ ስምዖን ከነለምጹ ቁጭ ብሏል። ማርያም ግን መታ ህይወቷ ኮምፕሊትሊ ተቀይሯል። ስለዚህ በእነዚህ ሰዎች መካከል ልዩነትን ያመጣው ነገር ምንድን ነው ከተባላችሁ፣ ለኢየሱስ ያለን ስፍራ፣ ኢየሱስን በህይወታችን ላይ የተቀበልንበት አቀባበል ህይወታችንን የመቀየርም ህይወታችንን እንዳለውም እንዲቀርም የማድረግ አቅም አለው። ብዙ ሰዎች ጌታን ተቀብለዋል። የሆነ ቸርችል ቦታ ላይ ሄደው የሆነ እጃቸውን አንስተው ጌታን ተቀብለዋል። ከዛ በኋላ የሆነ ግንኙነት ህብረትን ከእግዚአብሔር ጋር ያደርጉ ነበረ። ከዛ በኋላ ግን ህይወታቸው በዓለም እንዳሉት ነው። ዓለሙን የሚያስጨንቀው እነሱን ያስጨንቃቸዋል። ዓለሙን የሚያስለቅሰው እነሱን ያስለቅሳቸዋል። የሆነን ሰው የሚመታውን እነሱን ይመታቸዋል። ለምንድን ነው ታዲያ? እነዚህ ሰዎች በጌታ ስላልሆኑ ነው? ነው በጌታ ናቸው። እነዚህ ሰዎች ስለማይጸልዩ ነው? ይጸልያሉ። ነገር ግን ጸሎት የነገሮች ሁሉ ምላሽ አይደለም። የእግዚአብሔር ቤተሰቦች፣ በጌታ መሆን ዳግመኛ መወለድ የነገሮች ማብቂያ አይደለም። የእግዚአብሔር ቃል በቆሮንቶስ ላይ ሲናገር እንደዛ ነው የሚለው፣ ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ ይላል። ዮሐንስ ደግሞ እንደዚህ ያለ በመልእክቱ፣ ህብረታችን ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ይላል። በህይወታችሁ ላይ ለክርስቶስ ያላችሁ ቦታ፣ ለኢየሱስ ያላችሁ ቦታ
ለመንፈስ ቅዱስ ያላችሁ ስፍራ ህይወታችሁን ኮምፕሊትሊ የመለወጥም ህይወታችሁ እንዳለው ብቻ ሳይሆን እየወረደ እንዲሄድ የማድረግ አቅም አለው። ከማን ጋር ነው ህብረት እያደረጋችሁ ያለ? በእርግጥ ኢየሱስን እናንተ እንደሚገባው እያስተናገዳችሁት ነው ወይ? ኢየሱስን እንደሚገባው እያስተናገዳችሁት ነው ወይ? ለዛ ነው ዳዊት እኔ በጣም መወደዋለሁ እንደዚህ አለ፣ እኔ ግን በተቀደሰው ተራራዬ ላይ በጽዮን ላይ ንጉሴን ሾምኩ። ሾሟል። በህይወቱ ላይ በከፍታው ላይ ኢየሱስን ሾሞታል። እግዚአብሔር ንጉሱን ሾሞታል። ዛሬ በህይወታችሁ ላይ የሾማችሁት ነገር ምንድን ነው? ተደጋጋሚ በተለያዩ ርዕሶች ይህን መልእክት አስተላልፌያለሁ። በህይወታችሁ ላይ ስፍራን ያገኘው ማን ነው? በህይወታችሁ ላይ ትልቅ ስፍራ ያለው ማን ነው? ኢየሱስ ነው ወይስ ባል ነው? ኢየሱስ ነው ወይስ ንግድ ነው? ኢየሱስ ነው ወይስ የሆነ ነገር ነው? ኢየሱስ ነው ወይስ ፖለቲካ ነው? በሰጣችሁት ልክ እግዚአብሔር ህይወታችሁን ይቀይረዋል። ራሳችሁን ለእግዚአብሔር በሰጣችሁበት ልክ፣ ራሳችሁን ለእግዚአብሔር አሳልፋችሁ በሰጣችሁበት ልክ ነገሮቻችሁን ሁሉ እየለወጠ ይመጣል። ነገር ግን አይ በቃ እኔ ግድኛለሁ፣ በጌታ ሆኛለሁ፣ እሁድ ቸርች ሄዳለሁ፣ ከዚያ ያለፈ ምንም አያስፈልግም ከሆነ ህይወታችን በዓለም እንዳሉት ተቅበዝብዞ በዓለም እንዳሉት ወደ ታች እየወረደ ዕለት ዕለት እነሱን የሚያስጮኸው እኛን እያስጮኸን እነሱን የሚያስለቅሰው እኛን እያስለቀሰን ይቀጥላል። ስለዚህ ዛሬ በህይወታችሁ ላይ ስትረስ ልሰጡት የምፈልገው አንድ ነገር ነው። ኢየሱስ በህይወታችሁ ላይ ምን ያህል ዋጋ አለው? ኢየሱስ በህይወታችሁ ላይ ለምጽን የማጥፋት አቅም አለው ወይ? ሴም ጂሰስ ነው። ጂሰስ ዘ ሂለር፣ ፈዋሹ ኢየሱስ ስምዖን ቤት ግን መፈወስ አልቻለም። ለዛ አንድ ቦታ ላይ ትዝም ይላችሁ ከሆነ ኢየሱስም ካለማመናቸው ምክንያት ይላል፣ ባለማመናቸው ምክንያት ብዙ ተአምራትን ሊያደርግ አልተቻለውም። የኃይል እጥረት ኖሮበት አይደለም ኢየሱስ ያልፈወሳቸው። የኃይል ችግር ሆኖ አይደለም ብዙ ተአምራትን ማድረግ ያቃተው። በዛ ከተማ ላይ እንዳይሰራ ተአምራት እንዳያደርግ ያገደው አንድ ነገር ምንድነው? የህዝቡ ልብ የተደፈነ ነበር። የህዝቡ ልብ ከእግዚአብሔር ይልቅ ከእግዚአብሔር የሸፈተ ነበር። የህዝቡ ልብ ለእግዚአብሔር ቅርብ አልነበረም። ለዛ ነው የእግዚአብሔር ቃል ሲናገር እኮ እንደዚህ ይላል፣ እግዚአብሔርን በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት ይላል። እነዛ ሰዎች ወደ ከተማቸው እግዚአብሔር ቀርቦ እነዛ ሰዎች ሬዲ አይደሉም ለመፈወስ፣ ካለባቸው ችግር ነፃ ለመውጣት ሬዲ አይደሉም። ለዛ ነው ደሴም ጂሰስ እንዳልኳችሁ ሙታንን ያስነሳው ኢየሱስ ስምዖን ቤት ለምጹን መፈወስ አልቻለም። ያልቻለው ኢየሱስ ሳይሆን ኢየሱስ እንዲፈውሰው የሚያደርግ ማንነት ግን አልነበረም። ለዛ ነው በሁል ጊዜ ይላሉ ለእግዚአብሔር ያላችሁ ቦታ። እኔ ሁሌ በጣም በትምህርቶቼም በምልክቶቼም ጠቅሳታለሁ። ማርያም የኢየሱስ እናት ድንግል ማርያም የባሪያይቱን ውርደት ተመልክቷልና ይላል፣ ነፍሴን በፊቱ ማፍሰሴን ተመልክቷልና ብርቱ የሆነው እርሱ በእኔ ታላቅን ስራ አደረገ፣ ስሙም ቅዱስ ነው አለች። ብርቱ የሆነው እግዚአብሔር በእናንተ ውስጥ አለ። ብርቱ የሆነው መንፈስ ቅዱስ በአንቺ ውስጥ ይኖራል። ብርቱ የሆነው እግዚአብሔር ባንተ ቤት ላይ ባንተ ህይወት ላይ አለ። በመንፈስ ቅዱስ አማካኝነት በህይወትሽ ላይ አለ ዳግመኛ ከተወለድክ። ነገር ግን ያ ብርቱ የሆነውን ክንዱን እንዳይገልጥ የሚያደርግ የህይወት ስርዓት በህይወት ላይ አለ። ለዛ ነው ህይወት ላይ ለውጥ የሌለው። ስለዚህ ብርቱ የሆነው እግዚአብሔር በህይወት ላይ ብርቱን ነገር እንዲሰራ ለእግዚአብሔር ያለህን ቦታ፣ ለእግዚአብሔር ያለህን ስፍራ፣ ለኢየሱስን በህይወት ላይ ያለውን ዋጋ። ኢየሱስ ላንተ ማን ነው? ኢየሱስ ላንቺ ማን ነው? አጉራሽ ነው? አልባሽ ብቻ ነው ወይስ ደግሞ ጌታም ጭምር ነው? ለዛ ነው ተደጋጋሚ ይናገር ነበረ ኢየሱስ ሊከተለኝ የሚወድ ቢኖር መጀመሪያ ራሱን ይካድ። የእግዚአብሔር ቤተሰቦች ኢየሱስ ባልተገደበ መልኩ በህይወታችሁ ላይ እንዲገለጥ ከፈለጋችሁ አንድ ነገር አድርጉ፣ ራሳችሁን ካዱ። ምክንያቱም ለሁለት ጌቶች መገዛት የሚችል አንድ ማንም የለም ይላል ኢየሱስ። ለተለያዩ ጌቶች መገዛት አትችሉም፣ ለአንድ ጌታ። ኢየሱስ ጌታዬ ነው ካልሽ መጀመሪያ ራስሽን ካጅ። ራስህን በምትክድበት ታይም ላይ መስቀልህን መሸከም ትችላለህ። ሊከተለኝ የሚወድ ቢኖር እንደዛ ነው ያለው፣ ራሱን ይካድ መስቀሉንም ተሸክሞ ይከተለኛል። መስቀልህን እንድትሸከም የሚያደርግህ መጀመሪያ ራስን መካድ። ራስን በመካድ ውስጥ ኢየሱስ በአንተ ህይወት ላይ ስፍራው እየጨመረ ይመጣል። ደጋግሜ ጠይቃችኋለሁ ዛሬ
ኢየሱስ በህይወት ላይ ማን ነው? ኢየሱስን የሚያስተናግድ ህይወት አለሽ ወይ እህቴ? ትዳርሽ ኢየሱስን ያስተናግዳል ወይ? ቤትህ ኢየሱስን ያስተናግዳል ወይ? ስራህ ኢየሱስን ያስተናግዳል ወይ? ብዙዎቻችን በተለያዩ ነገሮች ተጠላልፈናል። እግዚአብሔር ቃል ሲናገር ትቀደሱም ዘንድ ፈልጉ ያለ እርሱ እግዚአብሔርን ማየት የሚችል ማንም የለምና ይላል በዕብራውያን መጽሐፍ ላይ። ትቀደሱም ዘንድ ፈልጉ ያለ እርሱ ያለ ቅድስና እግዚአብሔርን ሊያይ የሚችል የለምና። አሁን ትዳሬ የተቀደሰ ነው ወይ? እግዚአብሔር ንጹህ ነው። ንጹህ በሆነ ስፍራ ሁሉ የሚገኝ አምላክ ነው። እግዚአብሔር በቆሸሸ ስፍራ ላይ የሚገኝ አምላክ አይደለም። በቆሸሸ ማንነት ውስጥ የሚመላለስ የሚሰራ አምላክ አይደለም። በቆሸሸ ትዳር ውስጥ የሚሰራ ጌታ አይደለም። የኔና የናንተ ጌታ፣ የኔ ጌታ ንጹህ ጌታ ነው። ያንቺ ጌታ ንጹህ ጌታ ነው። ስራ ንጹህ ነው ወይ? ተመለከታችሁ? ለዛ ነው ኢየሱስ በለምጻሙ በስምዖን ቤት ውስጥ ሆኖ ኢየሱስ እንዳይፈውሰው ያደረገው። ስምዖን ማንነቱ ንጹህ አልነበረም። ስምዖን እንደ ገላው እንደ ሰውነቱ እንደ ለምጹ ውስጡም ንጹህ አልነበረም። ኢየሱስ ኃጢአተኞችን አይጠላም፣ ኃጢአተኞችን አይገፋም፣ ክፉዎችን አይገፋም። እንደውም የኃጢአተኞች ወዳጅ በሚል ነው የሚታወቀው። ነገር ግን ኃጢአተኝነትን አይቀበልም። ኃጢአት የሚባለውን ኔቸር ግን አይቀበልም። ከእርሱ ጋር ተስማምተን እንድንኖር ግን አይፈልግም። ከአመፅ ጋር ተስማምተን ግን እንድንኖር አይፈልግም። ከኃጢአት ጋር ተስማምተን እንድንኖር አይፈልግም። እኔ በቃኝ እኔ አልችልም ላለ ሰው ግን ኢየሱስ ምላሽ አለው። ዩሲ ለምጻሙ ቤት በነበረበት ሰዓት ላይ ኢየሱስ ስምዖን ፕራውድ ነበረው። ይሄ ሰው ማን እንደሆነ እቺ ሴት ማን እንደሆነች ቢያውቅ እኮ ይሄ ሰው ነብይ ቢሆን ያውቅ ነበር። ዩሲ ለኢየሱስ ስፍራ አልነበረው። ሌሎች እናቶች ግን አንተን እኮ ያጠባሽ ጡቶቿ እንኳን የተባረኮች ነው፣ ይሄ የጠባቸው ጡቶች የተባረኩ ናቸው ይሉት ነበር። ስምዖን ጋር ሲመጣ ግን ይሄ ነብይ እኮ እንደሆነ ቢያውቅ። እግዚአብሔር ለዚህ ኤክስኪውዝ የለውም። እግዚአብሔር ለዚህ አንድ ቦታ ትዝ የሚላችሁ ከሆነ ማርያምና አሮን በሙሴ ላይ ተነሱ ይላል እግዚአብሔር ቃል ሲናገር። እንደ እግዚአብሔር በሙሴ ብቻ ተናገረ እንደ ኢትዮጵያዊቷን ስላገባ ማለት ነው። እግዚአብሔር በሱ ብቻ ነው እንደ ተናገረው? በእኛም እኮ አልፎ ሰርቷል አሉ። ነገር ግን የእግዚአብሔር ቃል ሲናገር በምድር ላይ ከነበሩ ሰዎች ሁሉ ይልቅ ግን ሙሴ ትሁት ነበር ይላል። ስለ ሙሴ ትህትና እግዚአብሔር ማርያምና አሮንን ገሰጸ። ማርያም በለምጽ ተመታች። በሙሴ ምልጃ እግዚአብሔር ማርያምን ፈወሳት ከ7 ቀን በኋላ። ዩሲ እግዚአብሔር በህይወታችሁ ላይ ባለው ስፍራ ልክ በሰጣችሁት ስፍራ ልክ ይገለጣል። አዳኝነቱ እንዳለ ሆኖ እናንተን ከማዳን ባለፈ በህይወታችሁ ላይ ሊሰራ ይፈልጋል። የእግዚአብሔር ቃል በኢሳይያስ መጽሐፍ ላይ ሲናገር እንደዚህ ነው የሚለው፣ የክብሬን ቤት አከብራለሁ። ዩሲ እግዚአብሔርን ባከበራችሁበት ልክ እግዚአብሔር ህይወታችሁን እያከበረው ይመጣል። ቤቱ ነን ነው የሚለው ዕብራውያን ላይ እግዚአብሔር ቃል ሲናገር ቤቱ ነን። እኛ የእግዚአብሔር ቤተ መቅደስ ነን። ይሄ ቤተ መቅደሱን በጠበቅነው ልክ እግዚአብሔር በማይገኝበት ስፍራ በተገኘን ጊዜ እግዚአብሔር የማይከብርበትን ንግግር እየተናገርን እግዚአብሔር የማይፈልጋቸውን ድርጊቶች እያደረገን በምንመላለስበት ጊዜ አሁን እግዚአብሔር በህይወታችን ላይ እየሰራ ነው ብለን እንዳንሸወድ። እግዚአብሔር እንደዚህ አምላክ አይደለም። እግዚአብሔር የአመፀኞች አምላክ አይደለም። እግዚአብሔር የነ ለምጻሙ የነ ስምዖን አምላክ አይደለም። እግዚአብሔር ራሳቸውን ዝቅ አድርጎ ያዋረዱት የነ መቅደላዊት ማርያም አምላክ ነው። መቅደላዊት ማርያም እስካሁን ድረስ አለ ኢየሱስ ከገባው ጊዜ ጀምሮ እስካሁን ከገባችበት ሰዓት ጀምሮ ያለ ማቋረጥ እያለቀሰች እግሬን እየሳመች በፀጉሮቿ እያበሰች ሽቶ ላይ ደፍታለች። አንተ ግን ለማቀፍ እንኳን ሬዲ አልነበረም። አቅፈህ አልሳምከኝም አለ። በአይሁድ ባህል ሰዎች እርስ በርስ ሲገናኙ ተቃቅፈው ነው የሚሳሳሙት። አቅፎ እንኳን አልሳመውም። ቤቱ የጠራውን እንግዳ ኢየሱስን አቅፎ አልሳመውም። ለምን ሲባል ፈሪሳዊ ነው። ለምን ሲባል ሊያጠምደውም ጭምር ነበረ ኢየሱስን እራት የጋበዘው። ከራቱ ጀርባ ያለውን ነገር ኢየሱስ ያቅ ነበር። ከራቱ ጀርባ የተደገሰለትን ያቅ ነበር። ነገር ግን ማርያምም እንደምትመጣ ያቅ ስለነበረ በዛ ስፍራ ተገኘ። መቅረት ይችላል። ኢየሱስ እኮ ሁሉን ያቃል።
ሁሉን ማወቅ ስለሚችል አልመጣም ብሎ ማቅረት ይችል ነበር። ነገር ግን ያችን ነፍስ ተመልክቷል። በስምዖን ቤት ውስጥ ሆኖ የሚያድናትን፣ በስምዖን ቤት ውስጥ ሆኖ የሚቤዣትን ያችን ነፍስ ስለተመለከተ በስምዖን ቤት ተገኘ። ስምዖን ግን እስከነ ለምጹ ቀረ። ብዙ ሰዎች ኢየሱስን ቤታቸው ጋብዘው የነበረባቸው የህይወት ስርዓት ኮምፕሊትሊ ተቀይሯል። እንደነ ዘኬዎስ ኢየሱስን ቤቱ በጋበዘ ሰዓት ላይ የነበረበት ቀራጭ ነበረ። ሰዎችን ያስለቅስ ነበረ። ማንንም በሐሰት ወንጅዬ ቢሆን አለ ኢየሱስ ቤቱ ሲገባ። ለዛ ነው ከዛ በኋላ ኢየሱስ እንደዚህ አለ፣ ዛሬ ለዚህ ቤት መዳን ሆነ አለ። ዩሲ ሰውየው ኮምፕሊትሊ ልቡ በተነካ ሰዓት ላይ በልቡ መነካት የበደልኳቸውን ያስለቀስኳቸውን ሰዎች ሁሉ 4 እጥፍ እክሳለሁ ሲል ኢየሱስ እንደዚህ አለ፣ አሁን ይሄን ነው የምፈልገዋል። አሁን ወደ እኔ ልብ መጥተሃል። በክርስቶስ ኢየሱስ የነበረው ይህ ሐሳብ በእናንተ ዘንድ ይሁን እንዳለ የክርስቶስ ልብን አግኝተሃል። አሁን የኔን ልብ ስላገኘህ ለቤትህ መዳን ሆኗል። ዛሬ በኢየሱስ ስም እግዚአብሔር ካለንበት ድንዛዜ ያንቃን ወገኖች። አንድን ቃል ላነብላችሁ ፈልጋለሁ። ራእይ ምዕራፍ 3 ላይ ያለ ቃል ነው። የእግዚአብሔር ቃል በራእይ ምዕራፍ 3 ላይ ሲናገር በሎዶቅያ ወዳለችው ቤተ ክርስቲያን መልአክ የተሰጠ መልእክት ነው። ዮሐንስ ራእይ ምዕራፍ 3 ቁጥር 14 ጀምሮ እንደዚህ ይላል፣ በሎዶቅያም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ አሜን የሆነው የታመነውና እውነተኛ ምስክር በእግዚአብሔርም ፍጥረት መጀመሪያ የነበረው እንዲህ ይላል፣ በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። እንዲሁ ለብ ስላልክ በራድም ወይም ትኩስ ስላልሆንክ ከአፌ ልተፋ ነው እያለ ይቀጥላል። ሀብታም ነኝ ብለሃል፣ ባለጠጋ ሆኛለሁ፣ አንድም እንኳን አያስፈልገኝም የምትል ስለሆንኩ ጎስቋላና ምስኪንም ድሃም እውርም የተራቆትክም መሆንህን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህም የራቆትነትህን ሀፍረት እንዳይገለጥ ነጭ ልብስ እንድታይም ዓይኖችህን የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ ይላል። ዩሲ ዓይኖችህን ትኳል ዘንድ መንቃት ይሆንልህ ዘንድ እመክርሃለሁ። በራዳ አይደለህም ወይ ትኩስ አይደለም። ስለዚህ ልተፋ ነው። ሀብታም ነኝ ባለጠጋ ነኝ ትላለ፣ ነገር ግን ምንም የሌለ ጎስቋላ ነህ በእኔ እይታ። ወገኖቼ በእግዚአብሔር እይታ ጎስቋላ ሆነን በሰዎች ዘንድ መከበር አይሆንብን። በሰዎች ዘንድ ተከብረን በሰዎች ዘንድ ተከብረን በቃ ባለጠጋ እንትን የተከበረ ተብለን በእግዚአብሔር ዘንድ ግን ራቁት ነህ መባል አይሆንብን። እግዚአብሔር ከዚህ መዓት ያንጻን፣ ከዚህ መዓት ያድነን። ስለዚህ በሕይወታችሁ ላይ ለኢየሱስ የሰጣችሁትን ስፍራ፣ ይሄ ቤተ ክርስቲያን ነው። ኢየሱስ በእስያ ላሉት ቤተ ክርስቲያን ነው ዮሐንስን እያሳየው ያለው መልእክት እየሰጠው ያለው፣ ጻፍላቸው፣ አስተላልፍላቸው እያለ ያለው ይህ ቤተ ክርስቲያን ነው። እንደ ቸርች ሰዎቹ ባለጠጋ ሆኗል፣ የሆነ ቢልዲንጉ አምሯል፣ የሆነ የነሱ ህይወት እንትን ብሏል። ነገር ግን ኮምፕሊትሊ ማንነታቸው ከእግዚአብሔር የራቀ ነበር። ስለዚህ እግዚአብሔር እንደዚህ ያለው እመክርሃለሁ ዓይኖችን የምትኳለውን ኩል ከኔ ትገዛ ዘንድ። ዛሬ እግዚአብሔር ይርዳል። አጠቃልዬ እግዚአብሔርን ወይም ደግሞ ኢየሱስን የሚያስተናግድ ህይወት ማንነት ምን አይነት ነው የሚለውን እኔና ጨርሳለሁ። ኢየሱስን የሚያስተናግድ ህይወት ኢየሱስን የሚያስተናግድ ኢየሱስን በህይወቱ ላይ ያስተናገደ ህይወት ምን አይነት ማንነት አለው የሚለውን በመዝሙር መጽሐፍ ምዕራፍ 27 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል። ሳይቀባ የዳዊት መዝሙር እና እንደዚህ ይላል፣ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? ለሞመንት ዩሲ ኢየሱስ በህይወታችሁ ላይ ስፍራን ሲያገኝ፣ ኢየሱስ በህይወታችሁ ላይ ገዢ ሲሆን፣ እናንተ ሳይሆን እርሱ በህይወታችሁ ላይ ገዢ ሲሆን የሚሆነው ማንነታችሁ ይሄ ነው። ማንነታችሁ ላይ የሚመጣው ተጽዕኖ ይሄ ነው። እግዚአብሔር ብርሃናችሁ ይሆናል። የሚያስፈራችሁ አንዳች ነገር አይኖርም። ለዛ ነው እኔ ሳልሆን ክርስቶስ በእኔ ላይ ይኖራል እንዳለ ጳውሎስ። እግዚአብሔር ብርሃኔ ነው፣ መድኃኒቴ ነው፣ የሚያስፈራኝ ማን ነው ይላል። እግዚአብሔር የህይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው?
እና በተለይ ሙሉ ምዕራፉን ስታነቡት ያለው ታሪክ ያ ነው። እና ቁጥር 4 ላይ እንደዚህ ይላል፣ እግዚአብሔርን አንዲት ነገር ለመንኩት እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔር ደስ የሚያሰኘውንም አይ ዘንድ መቅደሱንም እመለከት ዘንድ ይላል። ከዛስ በመከራዬ ቀን በድንኳን ገና እኮ ትንቢት እየተናገረ ነው ዳዊት። ገና ብዙ ችግር ሳይገጥመው እየተናገረው ያለው ትንቢት ነው። በመከራዬ ቀን በድንኳኑ ስለሸሸገኝ፣ በድንኳኑ መሸሸጊያም ስፍራን ስለሰጠኝ፣ በአለት ላይ ከፍ ከፍ ስላደረገኝ፣ አሁን በዙሪያዬ ባሉ በጠላቶቼ ራስ ላይ ከፍ ከፍ ስለሚያደርገኝ፣ በድንኳኑ የእልልታን መስዋዕት ሰዋው፣ ለእግዚአብሔር እቀኛለሁ እዘምርለትም አለው ይላል። አቤቱ ወደ አንተ የጮኩትን ቃሌን ስማኝ፣ ማረኝና አድምጠኝልና አንተ ፊቴን እሹት ባልክ ጊዜ አቤቱ ፊትህን እሻለሁ፣ ልቤ አንተን አለ ይላል። ስለዚህ በህይወቱ ላይ ለኢየሱስ ስፍራ የነበረው ሰው በህይወቱ ላይ የሚሆነው ያ ነው። እግዚአብሔር ብርሃኑ ነው፣ የሚያስፈራው የለም። በጨለማው ዓለም ላይ እግዚአብሔር ብርሃን ስለሆነ ጨለማው አያስደነግጠው። ዳዊት ተከታታይ ላይፉ ላይ የምታዩት ያ ነው። እግዚአብሔር ብርሃኔና መድኃኒቴ ነው፣ በሞት ጥላ እንኳን ሸለቆ ብሄድ አንተ ከኔ ጋር ስለሆን ክፉን አልፈራም። ለምን? በህይወቴ ላይ ስፍራን ሰጥቻለሁ፣ ህይወቴን የምትቆጣጠረው አንተ ነህ ይላል። ስለዚህ ዛሬ በህይወታችን ላይ ለኢየሱስ ስፍራን መስጠት ይሁንልን። ድነናል፣ እንጸልያለን፣ እንትን እንላለን፣ ቸርች እናመልካለን የምንለውን ተውና ፐርሰናሊ ከእግዚአብሔር ጋር ህብረት አለን። የተጠራ ነው ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት ነው። እግዚአብሔር ይባርካችሁ። ኢያሱ ሲሳይ የሚል ዩቲዩብ ቻናል አለ። መልእክቶቼን እዛ ላይ ታገኛላችሁ። ተባረኩ።